ማለት ነበር። ለማንኛውም ወደ ቤታችን እንኳን በሰላም መጣሽ። ዋው በጣም ነው የሚያምረው። አይ ነው ነይ እስኪ ደግሞ ቤቱን በደንብ ላስጎብኝሽ። ወይኔ ታድለ ይሄን የመሰለ ቤት ነው የምትኖረው። እንግዲህ ጸባይሽን ካሰማሽ እዚህ ቤት ውስጥ አብረን እንኖራለን። በጣም ብዙ ነገር ነው። አንተ ምን አባት ታደርጋለህ? አይደለም እኮ ነባ ደውልልሻለሽ ማለት ነበር። የማንሽ ደግሞ ቆንጆ ምንድን ነው የተፈጠረው? ቅድም አብሮሽ የነበረው ሾፌሬ ነው። ምን እያለሽ ነበር? የኔ ቤት ነው ብሎ እኮ ሲያሳየኝ ነበር። ጉድ እኮ ነው። ነይሽ በቃ እኔ ላሳይሽ። ከኢንቴሪየር ዲዛይን ጀምሮ ቤቴን ያስዋብልኝ ማን እንደሆነ ታውቂያለሽ? ሄዲ አበራ ላንጋ ነው። በትክክል